ራሱን አባዬን የሚመስል ሰው የታዘዝኩትን ሸምቼ ዞር ስል ድንጋይ ላይ ተቀምጦ አየሁት። ራሱ ነው። ወደ አባዬ የሚወስደው ጎዳና አንዴ ወደፊት አንዴ ደግሞ ወደ ኋላ በሚጎትቱ ሐሳቦች የተሞላ ነበር። ያየሁት ነገር ሁሉ እሱነቱን ሲያረጋግጥልኝ የደስታዬ ብዛት ለጉድ ሲያከንፈኝ፣ በሌላ በኩል ደግሞ እሱ ከሆነ ታዲያ እንደ የመጥፋቱ ምክንያት እንቆቅልሽ ሆኖብኝ ቀዝቀዝ አድርጎ መሬቱን ሲያስቆጥረኝ ፈራ ተባያልኩኝ ከተቀመጠበት ደረስኩ። አንተ ምሩ ነህ አልኩት ቅስስ ባለ ድምጽ። ጀርባውን ከሰጠኝ ሰውነቱን አልፌ በቅርበት ፊቱን ለማየት እየተንጠራራሁ፣ እሱም ከዞረበት መለስ ብሎ ጥያቄና ሁኔታዬ ግራ ገብቶት አይኔን እያየ ላፍታ ሲያስብ ቆየና አይ ተሳስተሻል ሚጡዬ፣ እኔ ሲሳይ ነኝ ብሎ ልቤን ባንዴው ውርድ አደረገው። ከዛም ነገሩ ገብቶታል መሰል ለብዙ ደቂቃዎች በፈጀ ማብራሪያ እኔ የምለው ሰው አለመሆኑን አስረግጦ ነገረኝ። ለካ ሰውየው አባዬና እህቴ አንድ ላይ በሚኖሩበት ሰፈር ነዋሪ ኖሮ አባዬንም ጠንቅቆ እንደሚያውቀውና የመልካቸው ብቻ ሳይሆን የመላው ተክለ ሰውነታቸው መመሳሰል ልክ እንደኔ ብዙዎችን ሲያምታታ የከረመ ጉዳይ እንደነበር አጫውቶኝ ተሰናክቶኝ ሄደ። እንዲህ በርቶ አሸብርቆ የታየኝ ተስፋ ከመቅስፈት ሲመክን የተሰማኝ ስሜት እንዲህ በቀላሉ ሊገለጽ የሚችል ባይሆንም ይህም ግን ተስፋ እንዲያስቆርጠኝ አልፈለኩም። አጋጣሚው ግን ይገርማል እያልኩ ነገሩ በጣም ይከነክነኝ ጀመር። ግን ማን ይሄ ሰው? እንዲህ ሰው በዚህ ልክ ሊመሳሰል ይችላል? ኮኔ አባዬ መልክ ጠፍቶ ራሱ ነው እያልኩ ስብከነከን ቆይቼ በስተመጨረሻም አእምሮዬን የሞላው ሐሳብ ጭንቅላቴን ከማፈንዳቱ በፊት ለሆነ ሰው ተንፍሼ ማረፍ አለብኝ ብዬ በማሰብ እህቴ ከስራ እስክትመጣ ጠብቄ የተፈጠረውን ከአስከበ ስክስክ አድርጌ ነገርኳት። እሷም እስክጨርስ ድረስ በአግራሞት ስታዳምጠኝ ቆየችና እኛ ሰፈር ያለውን ሰውዬ አይተሽ ነው? አባዬን ይመስላል አይደል? ሰውየውና አባዬ በመልካቸው ብቻ ሳይሆን የመላው ተክለ ሰውነታቸው መመሳሰል አንቺን ብቻ ሳይሆን ብዙዎችን ነው ግራ ከማጋባት አልፎ የሚያስገርመው አለችኝ ቀለል አድርጋ። ለኔ ግን ምን ያክል ልብ እንደሚሰብር አልገባትም። ቢሆንም ግን ይህም ሊበግረኝ አልቻለም። አሁንም አላመንኩም። እውነታውን ለሚነግረኝ ለየትኛውም ውጫዊ ጩኸት ጆሮዬን ደፍኜ ጥበቃዬን ወደ ደሴን ከተመለስን በኋላ በብርቱ ቀጠልኩ። ጠበቅኩ። ከእውነታው ርቄ በተቃራኒ ካለው ጽንፍ ተጣብቄ እንዲሁ በራሴ ዛቢያ ስሽከረከር ምንም ያባዬ መምጫው ኮቴ ሳይሰማ ብዙ ቀናቶች አለፉ። አሁን አባዬ ከሞተ 6 ወር ሞልቶታል። ሁሉም ምንም እንዳልተፈጠረ፣ ማንም ከህይወታቸው እንዳልጎደለ በየራሱ ሩጫ ተወጥሮ ይተረተራል። እኔ ግን ከቆምኩበት የሚነቀንቀኝ ጠፍቶ ባለሁበት የህልም ዓለም እኳትናለሁ። በዚህ በኩል ደግሞ የእናቴና የእህቴ ነገር አሳሳቢ ደረጃ ላይ ደርሷል። እማዬ የውርስ ጉዳይ ለማስጨረስ ወደ አዲስ አበባ መመላለስ ጀምራለች። እህቴ ደግሞ ከአመታት በፊት ወደ አዲስ አበባ ኑሮ ከጀመረች ወዲህ እናት ቤተክርስቲያኗን ክዳ ሃይማኖቷን መቀየሯ ሁላችንንም ቢያስደነግጠንም አባዬ ግን ያመንሽበትን ተከታይ ብሎ የልብ ሲሰጣት ከርሞ አሁን ግን የሷ ለመኖር ለእህቴ ነገሮችን አክብደውባታል። በተለይ እማዬ አሁን ያየሽውን እምነትሽን ወይ እናትሽን ምረጪ ብላ ጦርነት ከፍታለች። እሷ ግን አሻፈረኝ ብላ ያደገችበትን ቤተክርስቲያን መጣሏ ሳያንስ እኛም ቤተሰቦቿን ትናንት ባገኘችው እምነት መቀየሯ ሁላችንንም አሳዝኖናል። ነገሮች በዚህ መንገድ እየከፉ መጥተዋል። በተለይ እኔማ የልብ ሸክም በዝቶብኝ መተንፈስ በህይወት መቆየት ተራራ እንደመግፋት ሆኖብኛል። ታዲያ ግን እኔ በዚህ ሁኔታ ላለመሞት እየኖርኩ ስወራጭ በዙሪያ የከበቡኝ ግን በቃ ምንም ነገር እንዳልተፈጠረ በሚደንቅ ፍጥነት ነገሮች ወደ የቦታቸው መመለሳቸው አስገርሞኝ የማስበው ሐሳብ ከየት መጣ ሳልለው
ከተዋጥኩበት የውሸት ዓለም መንጭቆ አወጣኝ። በፍጹም ተስፋ ልቤ ሞልቶት ስጠብቀው የከረምኩት ነገር ከእውነታው የራቀ ተራ የምናብ ፈንጠዝያ ብቻ እንደሆነ አንዳች ድምፅ በጆሮዬ ሹክ አለኝ። በቃ ሄደን አባትሽ ሞቷል አለኝ። አይኔን ስገልጥ ወደ ገሃዱ ስመጣ ብል ደስ ይለኝ ነበር። ግን የቱንም ያክል ብወራጭ የሄደው እንደማይመለስ ገብቶኝ በቃ እጅግ ከሚቆረቆረው እውነት ጋር ፊት ለፊት የምጋፈጥበት ጊዜ እንደደረሰ ተሰማኝ። በዚህ የቁርጥ ጊዜ ከጎኔ የሚቆም ፍለጋ ዙሪያዬን ሳማትር ሁሉም በየራሱ ጉዳይ ተጠምዶ ሃይባይ ጠፋ። ኢደን የት ናት? ምን እየተሰማት ነው? የሚል አስታዋሽ አጣሁ። ድሮም እኮ የታወቀ ነው የኔ ስሜት ካፌ ሳይወጣ ባይኔ ብቻ የሚያውቅልኝ፣ የሚረዳኝ፣ የሚያጽናናኝና ከጎኔ የሚቆምልኝ እሱን የብቻዬን አጥቼ አሁን ምንድነው የሚውጠኝ እያልኩ መጨነቂ በሐዘን መቆዘሜ የማይቀር ጉዳይ ነበር። ከዚህ ሁኔታ ጋር ስታቀል ብቻዬን ሆኜ ብዙ የስቃይ ብዙ የለቅሶ የማይገፉ የሚመስሉ ረጅም ሌሊቶች አለፉ። በመጨረሻ ግን በቃ ቆረጥኩ። ማንም የሚያጽናናኝ ሳጣ ራሴን ለማጽናናት መሞከር ጀመርኩ። አይ በቃሽ ሄደን እንደዚህማ ልፍስፍስ አትሁኚ። ደግሞ የወደዱትን ማጣት ባንቺ አልተጀመረም። በርቺ፣ አንቺ እኮ ጠንካራ ነሽ እያልኩ ትግሌን ቀጠልኩ። ምንም እንዳልተፈጠረ ህይወትም እንደምትቀጥል ራሴን ለማሳመን ሞከርኩ። ግን ነፍሴ በሐዘንና በተስፋ መቁረጥ አረንቋ ውስጥ ተቀብራ ለየትኛው ማጽናኛ ሆነ ማበርቻ ቃላት ጆሮዋን ደፈነች። እንዲሁ ሌሊቱን ሙሉ ማንም እንዳያየኝ ፊቴን በትራስ ሸፍኜ እያለቀስኩ ትራሱን በእንባዬ አርጥቤ አድሬ ጠዋት ስነሳ ከፍተኛ በሆነ ራስ ምታት መሰቃየት የየዕለት ዕጣ ፈንታዬ እንዲሆን ተፈረደብኝ። ከዛ ቀኑን ሙሉ በሐዘንና በድብርት ተስፋ ቆርጬ ፊልም ላይ ተጥጄ ይውል ጀመር። ብዙ ዕቅድና ህልም የነበረኝ ልጅ አሁን ግን በመቅስበት ሁሉም ደብዝዞብኝ ጭራሽ ስለነገ ሳስብ ያስፈራኝ ጀመር። ህልሞቼ ሁሉ በአንድ ሌሊት ስጋ ቢለብሱና ሁሉ አልጋ ባልጋ ቢሆን የዚህ ህዝብ ቁንጮና መሰረት የሆነው አባዬ ግን የለም። ያኔ ትዝ ይለኛል ምኑንም ሳላቀው በለጋ ጭንቅላቴ ሳድግ ግቢ ገብቼ አንባቢ ላደረገኝ አባቴ አርክቴክት ሆኜ ትላልቅ ፎቆች በስሙ ሰርቼ አስደስተዋለሁ ነበር። ህልሜም አላማዬም አባዬ ነበር። እናቴ ራሱ ለአባቴ ያለኝ ፍቅር አስቀንቷት እኔ ነኝ ወይስ አባትሽ ነው አመጣ የወለደሽ ትለኝ ነበር። አባቴ ብቻ ሳይሆን የመኖርም ትርጉም ነው። ታዲያ አሁን ይህንን መኖሪያዬን አባዬን ተነጥቄ ምንድነው የምሆነው? እሺ አሁን ምን ይሁን መጨረሻዬ? ቆይሺ ተማርኩ፣ ተመረኩ፣ ትልቅ ቦታ ደረስኩ። ከዛስ? በዚህ ሁሉ ስኬቶቼ መሃል አባዬ ግን የለም። በቃ ምንም ነገር ለማድረግ ያለኝ መነሳሳት፣ ለመኖርም ያለኝ ጉጉት ደብዛው ጠፋብኝ። የሚታየኝ ሁሉ ጨለማ ሆነ። አንድ ቀን እንደተለመደው እንቅልፍ ባይኔ ሳይዞር ሳለቅስ ካደርኩበት ረጅም ሌሊት ስነቃ ቤቱ ሁሉ ጸጥ ረጭ ብሎ ማንም የሌለበት ባድማ ሆኗል። የቤት ውስጥ ስራዬን ጉድ ብዬ ሰርቼ ጨርሼ ካለሁበት የድብርትና የተስፋ መቁረጥ ስሜት ለመውጣት ፊልም ለማየት አሰብኩ። ሶፋዬ ላይ ተመቻችቼ እንዳይበርደኝ ብርድ ልብሴን ላይ ጣል አድርጌ እንዳይርበኝም ጠዋት የጋገርኳትን ቂጣ እየገመጥኩ ፊልሙን ተመስጬ በምናብ ዓለም ውስጥ ነቁጄ መመልከት ጀመርኩ። በተለየ ሁኔታ ፊልሙ ውስጥ የነበረች አንዲት ገጸ ባህሪ ቀልቤን ሳበችው። ገጸ ባህሪዋ እንዴት በጭንቀትና በስቃይ ውስጥ ከምትኖረው ህይወት መውጫዋን ፍለጋ ስትቧጥጥ ስመለከት የራሴ ህይወት ትዝ ብሎኝ እዛው እኔም በእንባ መታጠብ ጀመርኩ። ሁኔታዋ ከኔ ጋር በጣም ስለተመሳሰለብኝ ልጅቷን በአካል ያገኘኋት እስኪመስለኝ ድረስ ራሴን በሷ ቦታ አድርጌ መጨረሻዋ ምን ይሆን እያልኩኝ በጉጉት እያንዳንዷን እርምጃዋን በጥልቀት መከታተልን ቀጠልኩ።
የልጅቷ ሁኔታ ቀልቤን ሙሉ በሙሉ ወስዶት በሷ ዓለም ውስጥ አብሬያት ህይወቷን ስቃይ ጭንቅላቴን ከሞላብኝ የጭንቀት ሐሳቦች ለጊዜውም ቢሆን መገላገል ያስደስቶኝ የነገሩን መጨረሻ የራሴ ታሪክ ማብቂያ እስኪመስለኝ ድረስ አፍጥጬ ፍጻሜውን እየተጠባበቅኩ ነው። ታዲያ እቺ ምስኪን ልጅ ከብዙ ወደር የለሽ ስቃይና እንግልት በኋላ መጨረሻዋ ራሷን አጥፍቶ ለአንዴና ለመጨረሻ ጊዜ ከዚህ ተስፋ ቢስ ዓለም መገላገል ሆነ። ገጸ ባህሪዋን በጣም በወዳትም መሞቷ ግን በጣም አስገረመኝ እንጂ ብዛም አላሳዘነኝም። ፊልሙ ላይ ያሉ የቅርብ ወዳጆቿ፣ ጓደኞቿ በሞቷ በጣም አዝነው ሲያለቅሱ እኔ ግን ያልጠበኩት አጨራረስ ነበርና እንዲህ መገላገል አለ አልኩኝ ራሴን በሷ ቦታ እያየው። ፊልሙ ከመጀመሩ ህይወቴን ከዚህ ገጸ ባህሪ ጋር ያመሳሰልኩ ስመለከት ስለነበር መጨረሻዋም መጨረሻዬ ነው ብዬ ደመደምኩ። እንዲህ ራስን አጥፍቶ መገላገል እያለ ለምን እኔስ እታገላለሁ አልኩኝ። ለትግሌ ሁሉ ፍጻሜ ለስቃዬ ሁሉ መቋጫ የሚያስገኝልኝ አንዳች መላ እንዳገኘው እየተሰማኝ ተመቻችቼ ከተቀመጥኩበት ሶፋ ላይ ተስፈንጥሬ በመነሳት የሰፈር ሰዎች በረኪና ጠጥተው በገመድ ታንቀው በምላጭ እጃቸውን ቆርጠውና በሌላ መንገድ ራሳቸውን አጠፉ ሲባል ከምሰማቸው መካከል አንዱን ለመሞከር ወስኜ ወዲያው ፊልሙ እንዳለቀ ስከንፍ ወደ ሰፈራችን ሱቅ አቀናሁ።